እሺ ግራፊክ ዲዛይን ላይ ዲስክ ስክራች ፉል እያለ የሚያስቸግራችሁ ከሆነ አዶብ ፎቶሾፕ የምትጠቀሙ ሰዎች በቀላሉ እንዴት ሶልቭ እንደምታደርጉ ላሳያችሁ። የመጀመሪያው ስታርት ትላላችሁ። እዚች ጋር ስታርት በተን አለች። ረን ብላችሁ ትጽፋላችሁ ማለት ነው። ረን ብላችሁ ስትጽፉ ይሄ ይመጣል። ኦኬ ትሉታላችሁ። እዚች ጋር ሪሰንት ብላችሁ ትጽፋላችሁ። ስክሪኑ ላይ እንደምታዩት ሪሰንት በእንግሊዘኛ ጽፋችሁ ኦኬ ትሉታላችሁ። ከዛ እዚህ ጋር ሪሰንት እናንተ ጋር ብዙ ነው የሚሆነው፣ እኔ ቅድም ክሊር ስላደረኩ ነው። ያሉትን እንዳለ ሴሌክት ኦል በማለት ሺፍት ፕላስ ዲሊት ከኪቦርድ ላይ ትጠቀማላችሁ ማለት ነው። ሪሰንቶችን ዲሊት ታደርጋላችሁ። ሁለተኛው በተመሳሳይ ስታርት ትላላችሁ። አሁንም ረን ብላችሁ ከጻፋችሁ በኋላ ፐርሰንት ታደርጋላችሁ። ቴምፕ ብላችሁ ትጽፋላችሁ ማለት ነው። ቴምፕ አሁንም ፐርሰንት ታደርጉበታላችሁ። ከዛ ኦኬ ትሉታላችሁ። ቴምፖራሪ ፋይሎችን ዲሊት ለማድረግ ነው። እዚህ ጋር ያሉትንም ኮንትሮል ኤ በማድረግ ሁሉንም ሴሌክት በማድረግ ሺፍት ፕላስ ዲሊት ትሉታላችሁ። ምናልባት ፕሮግራም ፋይሎችን አግኝቶ ዲሊት አላደርግም ቢላችሁ ስኪፕ ነው የምትሉት ማለት ነው። እሺ ሶስተኛው ስቴፕ ደግሞ ምንድነው? አሁንም ረን ትሉና ፕሪፊች ብላችሁ ትጽፋላችሁ። ፕሪፊች አሁንም ኦኬ ትላላችሁ። እነዚህ እዚህ ጋር የምታዩትን ሁሉንም በመምረጥ ሴሌክት ኦል ኮንትሮል ኤ ማለት ነው። ከዛ ሺፍት ፕላስ ዲሊት ከኪቦርድ ላይ እንደዚህ ትጠቀማላችሁ። እንደዚህ ሲመጣባችሁ ፕሮግራም ፋይል ስለሆነ እቺን ማርክ ታደርጉና ስኪፕ ሶስቱም ስቴፕ ላይ ትጠቀማላችሁ። ጨረስን ማለት ነው። ሌላው የሚቀራችሁ ስታርት ካላችሁ በኋላ ዲስክ ክሊን አፕ ብላችሁ ትጽፋላችሁ። ዲስክ ክሊን አፕ እቺን ማለት ነው። ኦኬ ካላችሁት በኋላ የትኛውን ድራይቭ ይላችኋል? ሲ ድራይቭን ነው። ብዙ ጊዜ ዊንዶው የሚጫነው ሲ ላይ ስለሚሆን እናንተ ጋር ዲ ከሆነ ዲውን ነው የምትሉት፣ ዊንዶው የተጫነበትን። እንዲህ ካልኩሌት እስከሚያደርግ ፕሮሰስ እስከሚያደርግ ትጠብቁና ከዛ ይህንንም ሁሉንም ማርክ ታደርጉትና እዚህ ጋር ያሉትን ምን ትሉታላችሁ? ሪሳይክል ቢን ውስጥ ግን የምትፈልጉት ፋይል ካለ ሪስቶር ለማድረግ እሱም መጀመሪያ መመለስ ይኖርባቸዋል። ከዛ ኦኬ ማለት ነው። ሌላኛው ደግሞ ዲስክ ዲፍራግመንት ይባላል። ዲስክ ዲፍራግመንት በየቀኑ በየሰዓቱ የሆነ ስራ በሰራችሁ ቁጥር ብታደርጉት በጣም ሪከመንድ ይደረጋል። ዲፍራግመንት ይባላል ይሄ ማለት ነው። ዲስክ ዲፍራግመንት እንደ ኦፕቲማይዝ ድራይቭ የሚለውን በሌላ መንገድ ማግኘት ትችላላችሁ። ይሄኛውን አሁን ሲ ድራይቫችሁን ዊንዶው የተጫነበት ሶፍትዌሮች ያሉበትን አናላይዝ ስትሉት እዚህ ጋር አናላይዝ አድርጎ ይጨርሳል። ከዛ ኦፕቲማይዝ ነው የምትሉት ማለት ነው። እንዲህ አናላይዝ አድርጎ 100% ሲጨርስ ከዛ እዚች ጋር ምን ትሉታላችሁ?
ኦፕቲማይዝ የምትሏን ኦፕሽን ትመርጣላችሁ ማለት ነው። በዚህ መልኩ ፊክስ ማድረግ ትችላላችሁ። ሌላው ደግሞ አዶብ ፎቶሾፕ ውስጥ የሚስተካከሉትን በሌላ መርሃ ግብር እንመለስበታለን። ቸር ቆዩልኝ። ቪዲዮው ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰናይ ቆይታ